እዚሁ ዳንኤል 3 ላይ እዚሁ እሳቱን አላጠፋውም፣ ኃይሉን ነው የወሰደው። እሳቱን አላጠፋው 7 እጥፍ አድርጎልኝ ብሎ እሳቱ በሚችለው መጠን ይንደድ ነው አይደል? መንደድ በሚችለው መጠን ሁሉ በምድር ላይ ያለው ነገር ተጨምሮበት ይንደዳል። ነደደ። እሳቱ እስክትጠጋው አይጠብቅህም። በሩቅ እያለው ላፈኑ እንዲገል ተደረገ። እኔ እንደው እኮ እግዚአብሔር ራሱ የሚገርም አምላክ ነው። የዳንኤል ዘመን እግዚአብሔር ልጆቹም ግን ይገርማሉ። ናቡከደነጾር ፊት ቆመው አልሰገዳችሁም እናንተ በሉ ስገዱ ሲላቸው አይ ንጉሥ አንሰግድም ስገዱ ሲል በዚህ ጉዳይ ደግመን አናወራም አሉት። ምን አይነት ልጅ እንዴ አይባልም እኮ በዚህ ጉዳይ የወርሺፕ ኬዝ ላይ አሉት። አው ደግመን ሁለቴ አናስብም። ማን ከእጄ ያድናቸዋል ሲል ያድነናል፣ ባያድነንም ግን አዲስ ኪዳን ገቡ ልጆቹ። ያድነናል አሉት። ባያድነንም አንተ እዚህ ዱራ ሜዳ ላይ ላቆምከው ወርድ ስፋት ቁመት ምና ላለው ለዚህ ጣዖት በወርቅ ስለተሰራ ውድ አይሆንም አሉት። ቆንጆ ዕቃ ነው እንጂ አምላክ አይደለም። ውድ ነው ኮስቱ እንጂ መለኮት ግን ሊሆን አይችልም። አናመልከውም። እኛን እሳት ቢበላን እግዚአብሔር ከዙፋኑ ነቀነቃ አይልም። እኔን ስላዳነኝና ስላላዳነኝ አምላክ መሆንና አለመሆን አይጠየቅም። እግዚአብሔር ድሮም አምላክ ነው፣ ዘንድሮም ነው፣ ለዘላለም ነው። አየ አንቼንጀብል ጋድ ነው። አይለወጥም፣ አይለዋወጥም። ጥላውንን ኮ ነገር ስላወጣውና የሆነ ነገር እንደሱ አይደለም። እግዚአብሔር አንኮንዲሽናል ወርሺፕ ምንም ይሁን እናመልከዋለን። እሳት ውስጥ ተጣለ አንተ የምትወረውርበትን እጅን ካፈር የሰራው የኔ አምላክ ነው አለ እና ያድነናል። ከዚህ እሳታው የሰው ውጤት ነው። ከዚህ እግዚአብሔር ያድነናል። ባያድነንም ሲሉ የንጉሥ ቁጣ ነደደ ይላል። ከእሳቱ በፊት ወርውሩልኝ አለ ናቡከደነጾር። እንዲሁም ለኛ ነው አለ። ሽማግሌ ነው፣ አርጅቷል። ወርውሩልኝ። ሰው እንደ ኳስ የሚወረውሩ ሰዎች ተመረጡ። ራቅ ብለው በጣም መሃል የሚጥሉ በሰንሰለት አስረው እነዚህን ወጣቶች ዳኒ እኮ አለ። ዳኒ አራተኛ ነው። ዳኒ ኦሬዲ ምዕራፍ 2 ላይ የጠፋ ለማውረዶ ስለተረጎመ የአምላክ ጥያቄ አይጠየቅም። እነዚህ አሁን አምላካቸውን እንዲያሳዩ እድል እየተሰጣቸው ነው። እሱ ኦሬዲ ያሳይቷል። ና አምልክ አይባልም። እሱ ኦሬዲ አምላክ አለ ይታወቃል። እነዚህ ደግሞ እግዚአብሔርን አምላክ የዓለም ነገስታት በተሰበሰቡበት ነው አይደል? የዩኤን ስብሰባ እንደማለት ነው። ሳን ፍራንሲስኮ እንደማለት ነው። እንግዲህ እዛ መድረክ ላይ ቆመ እንደማስተዋወቅ ቆጠረው። አቅለለው ሲያረጓቸው ወርዋሪዎቹን እንደኔነት እንዳይመስሉ ወርዋሪው እኔ ነኝ ያለ ቦዲ ቢውልደር ሹሰር ወላፈኑ ጠብ 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 አረጋቸው። እሳት መንካት ሁሉ አልተጠበቀበትም ሲል ወላፈኑ እርግፋሉ። እሳት ነኝ ያለ እሳቱ ነኝ ያለ እሳት ነው ማለት ነው። አየ ልጆች ውስጥ አልተቃጠሉ ማለት እሳት አይደለም እንዳትል ነው። ፕሩፍ አድርገውታል። ወላፈን ገደለ። ሲጠሏቸው ሰንሰለታቸውን ቆረጠው። ብረት ያቀልጣል ማለት ነው። እሳቱ ከፀሐይ መለስ ያለ ነው። ይንቀለቀላል። ታውቃለህ? ብረቱን ከእጃቸው ላይ ሲያቃጥለው እጃቸው ላይ ያለውን ስሱን ፀጉር አላቃጠለው። ይሄ እኮ ብራዘር ብትለው የሚጠፋ የሚመስል ፀጉር በዛ እቶን እሳት አልተነካም። ብረት እኮ ቀልጧል። ናቡከደነጾር ምን እንደነካው አላውቅም። ጠጋ ብሎ አየለ። ነገስታቶቹም አስገራሚ ናቸው። ልጆቹም ከባድ ናቸው። ነገስታቶቹም ግን የሆነ ነገር ቢኖር ነው ብለው ስለሚያስቡ ጠጋ ብሎ ሲያዩ ሰውየው ድሜ ሄዷል። 3 ሰው ነው የተጣለው ያዘዘው። 4ተኛ አየ። ይሄ ነገር ምንድነው? ና አለ ወርዋሪው። ስንት ሰው ነው የጣልከው? 3 ስንት ሰው ነው የማየው? 4 አለ። ምንድነው ያኛው ሲለው ያኛውን እኛ አልጣለውም አለ። የአማልክት ልጅ ነው፣ ከእሳቱ በላይ ያብረቀርቃል። ስሙኝ፣ አደባባይ ላይ ያድነናል ሲሉ እግዚአብሔር አልታየም። እሳቱ ሲገቡ ብቅ አለ። በመከራ መካከል ነው የሚወጣው እሱ። ቆመ ያድነኛል ስትል ባንተ ይታያል። መከራው ሲገባ አጠገብ ቆሞ ይታያል። አይ ንጉሱ ፊት በእነሱ ነው የሚታየው። እሳት ውስጥ ግን አጠገባቸው አለ። አብሯቸው ወክ ያደርጋል። ሊገላቸው የታቀደው እሳት ፈታቸው እና ልጆቹ ወክ ሲያደርጉ ያኛው 4ተኛው የአማልክት ልጅ ነው ሲለው እዛ ጋር ቆሞ አምላክ አለ። ረሳው።
ረሳው። የአባቴ ብሩካን የእናንተ አምላክ የኔም ነው እኮ ነው። የአባቴ ብሩካን ኑ ከእሳት ውጡ ሲል 4 አይቶ ሲወጡ 3 ናቸው። በእነሱ ነው የሚሆነው ሲወጡ። ቻሌንጃችሁ ላይ ነው አጠገቤ ቆሞ አበረታኝ ምናምን የምትለው ነበር የምትለው ቻሌንጅ መሃል። መንፈሳዊ ዓለሙ መሬቱም በጣም ሄቪ ሆኖ በከበደበት ሁኔታ በዚህ መንገድ ነው ያለፉት። አንድ ሰው ልንገራችሁ፣ ዮሐንስ የሚባል ሐዋርያው ዮሐንስ ፍጥሞ ደሴት ላይ ሲታሰር ሰፈር ምን ያህል እንዳረገ መቼስ ብዙዎቻችሁ ታውቃላችሁ። በዘይት ይቀቀል ነበር፣ በዶሎ ላይ ጥሉ ነበር። መንፈሳዊ ዓለሙ እንዴት ከባድ ነበር መሰላችሁ በዛ ዘመን። አንደኛ ዶሜቲያን አማልክት ናቸው። ሰን ኦፍ ጋድ ነው የሚባሉት፣ የእግዚአብሔር ልጅ ነው የሚባለው ዶሜቲያን። የሞተው አባቱ ደግሞ ጋድ ነው። ሰውየው በህይወት ያለው ሰን ኦፍ ጋድ ነው። አንተ አይደለህም ኢየሱስ ነው ሰን ኦፍ ጋድ አለው። አሰረው። ሲያስረው ለዮሐንስ ኢየሱስ በክብር ሲገለጥለትና መልኩን ነበር አይደል የተገለጠለትን ያንን ብርሃን ነበር ወደ 7ቱ አብያተ ክርስቲያናት እያከፋፈለ የሚልከው። ከሚላክላቸው ቸርቾች መካከል ለዮሐንስ በጣም ቅርብ ከነበሩት ማለት አንዱ ጴርጋሞን ቸርች ነው። ጴርጋሞን ቸርች ለመጀመሪያ ጊዜ የጁሊየስ ቄሳርን ቤተ ጣዖት ያሰራ ከተማ ነው። ኢምፓየር ካልት ያለበት ከተማ ነው ጴርጋሞን። እሱ ብቻ አይደለም፣ አስኪሎፒስ ሶተር የሚሉት አለ፣ አስኪሎፒስ ሴቪየር ይሉታል። አዳኛችን ነው የሚሉት። አስኪሎፒስ የሚባል አምላክ አለ። በእባብ ነው የሚመሰለው። የሮማውያን ዋና ጣዖት ነው። ትልቁ ቤተ ጣዖት ያለው ጴርጋሞን ነው። ምን ይደረግ ከዓለም ዙሪያ ወይንም ከሮም ግዛት በሙሉ ታማሚ ሰው ይመጣል እና እዛ ቤተ ጣዖቱ በጣም ትልቅ ስለሆነ ይገባሉ። እስከ 35,000 ሰው ሊይዝ ይችላል። ይገባሉ። ሂሊንጉ የሚከናወነው ሌሊት ነው። ሌሊት ላይ በጣም ዲፕ ዳርክ ሲሆን እባቦች ይለቀቃሉ። ሊትራሊ ስኔክ ማለት ነው። ትክክለኛ እባብ ይለቀቃሉ። እባቦቹ እየተርመሰመሱ በሰው መሃል ሲሄዱ የሰው ሰውነት ሲነኩ ነው ሂሊንጉ የሚከናወነው። እባብ ሲነካው አምላኬ ነካኝ ይላል። ዲሞኒክ ፓወር በዚህ መንገድ ማኒፌስት ያደርግ ነበር። በጣም ከግዝፈቱ የተነሳ ትልቅ ሆስፒታል አለው። እስከ 200,000 ቮሊዩም የሚይዝ ደግሞ ትልቅ ላይብረሪ ያለው ቤተ ጣዖት ውስጥ ምን ያህል ግዙፍ እንደሆነ እዩት። በዚህ አይነት መንፈሳዊ ዓለሙ በጣም ሄቪ ነው። መሬት ላይ ያሉት ነገስታት አማልክት ነን በሚሉበት ኢየሱስ መጣና እንዲህ አለው፣ የመጀመሪያና የመጨረሻ እኔ ነኝ አለው። ከእኔ በቀር ማንም የለም አለ። the first and the last አለው። የለም ሌላ አለው። እኔ ነኝ ሲለው ዮሐንስ እያሰቃየው በአካል ያለ ንጉስ አለ። ኢየሱስ መጣና እኔ ነኝ አለው። የሞትና የሲኦል መክፈቻ እጄ ላይ ያለ። ሞት የሚለው የማይታየውን አንደር ወርልድ ነው። የሱ ገዢ ነኝ አለው። የሲኦልም መክፈቻ እኔ እጅ ላይ ነው ያለው። ነገስታቶቹን በህይወት ማኖራቸዋለሁ፣ እገላቸዋለሁ። አትፍራ። ከዚህ በላይ ቻሌንጅ እኛ አናልፍም። ከዚህ በላይ ቻሌንጅ አናልፍም። ዮሐንስን ከፍጥሞ እወጣለሁ የሚል መልእክት አልነገረውም። ከፍጥሞ እወጣለሁ የሚል ቃልም የለም። ቢዝነሱ ላይ ነው እግዚአብሔር ያለው። የምታልፍበትን ጻፍ አለለውም፣ ያየውና የሰማውን ጻፍ አለው። የምታልፍበትን ቢለው 22 ምዕራፍ ብቻ አይኖረውም። ራእይ መጽሐፍ 60 ምዕራፍ ሊኖረው ይችላል። ራእይ የሚያልፍበት ዘይት ቀቀሉ፣ በረዶ ላይ ጣሉ፣ ጀርባዬን ገረፉ፣ በየቀኑ ነበር ፍጥሞ ማለት ብሎ ሲያስረዳን ያየውና የሰማውን አለው። እሱን ተወው አለው። ስለ ዮሐንስ ምንም አላወራም። ውሰደውና አሳየው አለው። በዘይት ቀቀለው አውጥተውት ሊገርፉት ሲሉ በመቀቀልና በመገረፍ መሃል ላይ ሄዶ ሰውየው ብራዘር ደርሶ ሲመጣ ተቀቀልኩ እንዴት ይበል? ያንን አይቶ መጥቶ እንሄዳለን። ያየም ያነበበም የጠበቀም ብፁዕ ነው አለ። ምን አለፍክ? እሱን ተወው ይላል። እሱን እኔና እሱ እዛ ፊት ለፊት እንነጋገራለን። ላንተ መተውልህ ሄድኩበትን ነው አለ። ኢየሱስ ጌታ ነው። ጮክ ብሉና የአዋጁ ኃይል ተወስዷል በሉ እስቲ። አንድ ቃል አለች አስቴር መጽሐፍ ላይ ተገለበጠ ምትል ተገልብጦ አይደለም ባይዘው እሱ 9 አይደል በዛ ዓመት በዛ ወር በዛ ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ እንዲተገለበጠ የሚለው ተገልብጦ አይደለም። ከ8 አንፃር አይደል የሚፈታው። እናንተ መቼስ ጴንጤዎች ናችሁ። እንደ ዋች ታውራ አንድ ጥቅስ ይዘን አንጨቃጨቅም። ኮንቴክስቹዋል ከ8 አንፃር ነው። ከላይ ጀምረን ነው ታሪክ ይዘን። አስቴር መጣችና ሃማ ተገሏል። አዎ ቤቱ ተወርሷል። አዎ መርዶክዮስ ነግሶልኛል። አዎ ሁሉም ነገር አልቋል። አንድ ነገር ቀረ አለች። ምን ቀረ? ንጉስ ጠራክሲስ ወይም አርጤክስስ ምን ቀረ? ሃማ ሳይሞት በፊት ያወጣው አዋጅ አለ። በአንተ ቀለበት የታተመ በፋርስና በሜዶን። ታዲያ
ሊትራሊ ቃል በቃል እንዲያለችው ገልብጥልኝ ስትለው ንጉስ ቃል በቃል ሊገለበጥ አይችልም። እና ህዝቤ ይልክስ አያልቅ ምን እናርግ? አንቺና መርዶክዮስ ቶሎ ብላችሁ ጻፉ፣ የምትፈልጉትን ጻፉ። ያኛው አዋጅ አየር ላይ ያለ ይሄኛው አዋጅ በፈጣን ፈረሰኛ ከስር ይግባ። አየር ላይ ያለ ኃይሉን ይውሰደው። ኃይሉ ተወስዶ እንጂ ተገልጦ አይደለም። እንዳይነደፉ አይደለም ያረጋቸው፣ ተነድፈው እንዳይሞቱ ነው ያረጋቸው። እባብ ይዛሉ አይሞቱም፣ የሚገድል ይበላሉ አይሞቱም ነው የሚለው መጽሐፉ። አይበሉም አይደለም እመርዛለሁ እንዳበላ እላቸዋለሁ አለ። ይበላሉ ይስማማቸዋል ነው ያለው። ብሉ ያልኳቸው አይደለም። ጌታ የተባረከ ይሁን። የአዋጁ ኃይል ሁለተኛ ዓመት ክብረ በዓላችሁ ላይ እንግዲህ የአዋጁ ኃይል ተወስዷል። አዋጁ አይገለበጥም እንዳለ ነው። ምንም ነገር ልሰሙ ትችላላችሁ። ኃይሉ ግን ተወስዷል። ታልፋላችሁ። ምዕራፍ 7 አላችሁ እናንተ፣ ምዕራፍ 8ም አላችሁ። ምዕራፍ 6 የአንበሳ ጉድጓድ የእናንተ መጨረሻ አይደለም። ብዙ ቻፕተርስ አሉ ከፊት። የሰማነውን በልባችን ያቆይልን፣ ሕይወት ቃል ያሰማልን፣ መንግስተ ሰማይ ያወርስ። ቆመን ልጸልይላችሁ አጭር ጸሎት፣ ከዛ ተባርከን እንሂድ። በጣም የተለየ ነው የጉባኤ ባይዘው። ሁሌ ነው የምላችሁ፣ ደግሜ እላለሁ፣ በጣም ጥሩ ናችሁ። እጆቻችሁን ከፍ አድርጓቸው። ሃሌሉያ! አንድ ሰው ድምጹን ከፍ ያርግና የአዋጁ ኃይል ተወስዷል ይበልስ። ኢየሱስ ጌታ ነው። እንደዚህ ያለ አባቶቻችን በእስያ ምን ያህል መከራ እንደደረሰብኝ እንድታውቁ ፈልጋለሁ። የሞት ፍርድ እንደተፈረደብን ይሰማን ነበር። እግዚአብሔር ግን አዳነን። ደግሞም ወደፊትም እንደሚያድነን በእርሱ ተስፋ አድርገናል። አሁን ዳንኩ ምለው አይደለም፣ ከሞት የሚያስነሳ በሰማይ እንዳለ እንዳውቅ ነው። ይሄ መትረፍ ሳይሆን ከሞት መነሳት ነው። ትንሣኤ ነው ይሄኛው። ሃሌሉያ! ነገሩ ምን ያህል ጥልቅ እንደሆነ አላውቅም። እግዚአብሔር ግን ኃይሉን ይወስደዋል። የሚቀጥል ምዕራፍ ከፊታችሁ አለ። የሚበረታ የሚጨምር ክብር ከፊታችሁ አለ። አይቶ የማያውቀውን የኢየሱስን መገለጥ ምዕራፍ 9 ላይ አየው። ብራዘር የሚቀጥለው ምዕራፍ ላይ ሌላ ክብር አለ። ሌላ መንፈሳዊ ክልል አለ። ሌላ መንፈሳዊ ልምምድ አለ። ሌላ የሚጻፍ ብዙ ታሪክ አለ።